With our party and the members, we will decide in the next days and the weeks what to do and what not to do. Especially how to deal with the government call for national dialogue. If it is real and honest, we are for it. So, and also we expect that the rest of our members who are remained in prison will be out soon. And the government will follow up if a real, breakthrough in this country. ዛሬ የተሰበሰብንበት እንደታወቀ ትልቅ አባት አለ አባታችን ለመቀበል እሳቸው ቲሸርት ለብሰን ይሄን ነገር በጸጋ እየጠበቅን ነው ዛሬ ነው የተመጣው ለትምርት ነው ግን ባጋጣሚ እዚህ ዶክተር መረራ ጉዲና መጣሉ ሲባል በጣም ደስ ብሎኝ ነው እኔም ሸሚዙም ገዝቻው ነው ደስታውን ከወጣቶች ጋር ልካፈል ነው መጣኝ ምን አይነት ስሜት ነው ተሰማስ በጣም እንደምንም መግለጽ አልችልምና በጣም ደስ ብሎኛል በእውነቱ ከሰሞኑ ጀምሮ ለሊቱ አይነጋልኝም ዛሬ ደግሞ አልነጋ ብሎ በጣም ነው ያስቸገረኝ ስለዚህ በጣም ደስ ብሎኝ ከጧት ጀምሮ እዚህ መኖሪያ ቤቱ አካባቢ አሸዋ ሜዳ አካባቢ ተገኝቼ ልቀበለው ከወጣቶች ጋር ከፓርቲ አባሎች ጋር ከስራ አስፈጻሚ ኮሚቴ አባላት ጋር በጣም ደስ ብሎን ተሰባስበን እንገኛለን ልንቀበለው በጣም ደስ ብሎኛል Abani